ከሱ እኔ የምልህ እንዴት ነው የሚሰገደው? እስኪ አሰጋገድ አሳየኝ። አሰጋገድ እሺ ይተባሃሉ እንግዲህ ትውፊታችን እንደዚህ መጀመሪያ ታመሳቂያለሽ እጅሽን ከዛ በኋላ በእጅሽ አቅጣጫ እንደዚህ ታደርጊያለሽ ከዛ ጉልበትሽን ታስነኪያለሽ ከዛ ትሰግጃለሽ እሺ ይሄንን ማመሳቀልሽ ያው መቼም ትምህርተ መስቀል ገና ባይገለጥም በምሳሌ ከመላእክት ዓለም ጀምሮ መላእክት አቋማቸው ሁለት እጃቸውን ክንፋቸው ሁለት እጃቸው በሁለት ክንፋቸው እግራቸውን ይሸፍናሉ አይደል የተባለው በሁለት ክንፋቸው ፊታቸውን ይሸፍናሉ ከዛ ይበራሉ ገና መስቀል አይደለም የሚሰቀልለት አዳምም ሳይፈጠር ትምህርተ መስቀል ነበር ምልክቱ ነበር ማለት ነው ኦኬ ሰውም ሲፈጠር ትምህርተ መስቀል ሲፈጠረው እንደዚህ ነው አይደል ከዛ ውጪ ደግሞ እንዲሁ እጅ አመሳቅሎ መባረክ በያዕቆብ ጊዜ ነበር ወደ ዘፍጥረት መጨረሻው ምዕራፍ ላይ የምናሴንና የኤፍሬምን ግራና ቀኝ አመሳቅሎ ነው ሲባረካቸው ነበር ማለት በቀኙ ለቆመው ግራጁ በግራጁ ለቆመው ቀኝ እጁን አድርጎ እንዲህ ነው የባረካቸው ያዕቆብ ማለት ነው አሁን የመርገም ምልክት የሆነው መስቀል ገና ተባርኮ አልተሰጠንም አሁን የብሉዩ ዘመን ላይ ነው ያለነው አሁን ማማት ላይ አይደለ ግን በምሳሌ ነበር ይሄ ምልክቱ እንደዚህ ይሰጥ ነበር ስንል እንደዚህ እናመሳቀልና ከዛ በኋላ ትከሻችንን ከዛ ጉልበታችንን እዛን ሰቅለን አሳይሽ አዎ ስለዚህ እንዲህ የተባለ ይሰገዳል ስታሳርፍ እጅሽን በፈለግሽ ወይ እንደዚህ በፈለግሽ ማሳረፍ ትችላለሽ የአባቶቻችን በተለይ መነኮሳት እንዲሰማቸው እንዲቆረቆራቸው ድንጋያማ ቦታ ላይ እንደዚህ ነው የሚሰግዱት ጨብጠውት ማለት ነው ጨብጠውት ማለት ህማሙ እንዲሰማቸው እኛ እንደዚህም ብንል ዋናው ህማሙን በሚያሳስብ መንገድ ማሰባችን ነው ይተባሉ እንደዚህ ነው እንግዲህ ቃል ተሰማለ